Hey guys, ዳናችሁ ወንዴ ናችሁ ዲቦራ ነኝ። ዛሬ ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ደግሞ የሚሆነው ከቢዩቲ ፎሬቨር ከዚህ ያነሳሁትኝን ይሄን ከፈለጋችሁ ፖኒቴል ማድረግ ከፈለጋችሁ ይሄንን ትጠቀማላችሁ ማለት ነው። እንደምታዩት ውስጡ ይሄን የሚመስለው ለዛ ነው ያለ ግሉ ያለ ጄል ወዘተ ስታረጉት ይሄ ይጠቅማችኋል። እነዚህን መጠቀም ትችላላችሁ። ሌሱ እንደምትመለከቱት ተቆርጦ ተዘጋጅቶ ነው የመጣው። ይሄ ደግሞ ቤቢ ሄርም ኦሬዲ እንደዚህ ቆርጦ አዘጋጅተውታል። ስለዚህ በጣም ነው የሚያምረው ብዬ አስባለሁ። እቺን ትንሽዬ ሙስ ወይ ደግሞ ጄል አርጌ ቤቢ ሄሯ ማለት ነው ለጣረጋታለሁ። ከዛ በተለፈ ተመልከቱ ይሄን የመሰለ ጸጉር ነው። ይሄ ደግሞ ጸጉር ደግሞ ያው ይሄ ንጹህ ሂማን ሄር ነው እንደምታዩት። ይሄንን የመሰለ ምርጥ የከርል ፓተርን አለው። የጸጉሩ ከለርም እንደምታዩት በጣም የሚያምር የናቹራል የሆነ ጥቁር ጸጉር ነው እና በጣም ይስማማችኋል ብዬ አስባለሁ። ይሄ ነው በአጠቃላይ እንግዲህ ጸጉር የሚመስለው። ሌላ እዚህ ጸጉራችሁን ስታይል ለማድረግ የሚረዱ ይሄንን የመሰለ ሁለት የዊክ ካፕ አርቲፊሻል ጥፍሮችና እነዚህን ሁለት የጸጉር ባንዶችን ታገኛላችሁ። እሺ እንደዚህ ፋውንዴሽን ቀባቀባ አድርጌዋለሁ። እሺ እንግዲህ እንደዚህ ገና ለገና ቁጭ አድርጌው እንደምታዩት ከኔ ምን የሚጠይቀው ስራ የለም ማለት ትችላላችሁ። እቺ ጉብ ያለችዋን ለጥ አረጋታለሁና እንዴት ለጥ እንደማረጋትም አሳያችኋለሁ። ይሄንን ይመስላል። ሌሱ እንደምታዩት ከግንባሬ ጋራ ምርጥ ሆኖ ነው ባንድ ጊዜ ተቀላቀለው ብለንድ ያደርገው ማለት ትችላላችሁ። የጸጉሩ ውበት ይሄ ነው። ከኋላ አዙሬ እንዴት ጥብቅ እንደማረገው አሳያችኋለሁና መጀመሪያ እሱ ላሳያችሁ፣ ከዛ በኋላ ጸጉሩን ስታይል ወደ ማድረግ እገባለሁ። እሺ ይሄንን ውዬ መሰላውን ለጥ ለማድረግና ከሎችን የበለጠ ደግሞ ዲፋይን ለማድረግ እዚህ ጋራ ቆንጅዬ የካንቱ ሙስ አለ። እሱን ተጠቅሜ እንደዚህ ትንሽ ነፋ አድርጌው ከዛ በኋላ ጸጉሮቹን የበለጠ በእጄ ዲፋይን አደርጋቸዋለሁ። እሺ እንግዲህ ጸጉሩ እዚህ ደረጃ ላይ ነው የደረሰው። አሁን ትንሽዬ እኔ ቤቢ ሄር ማለት ነው ለጥ እንዲል እውነት ለምንከር ምንም ማድረግ አያስፈልገኝም። ትንሽዬ ይሄን ጄል ላደርግበት ነበር ግን አያስፈልግም። ራሱ እንደዚህ ለጥ ስላለ አሁን የተለያየ ስታይል መሞከር እንችላለን፣ እንደዚሁም መተው እንችላለን እና ቀስ እያልኩኝ የተለያዩ ዘዴዎች ስታይሎች ላሳያችሁ። ተመልከቱ። ብዬ ምን እንደሚመስል ላሳያ። ያውላችሁ እንደዚህ በቀላሉ ይሄንን የመሰለ ስታይል ማግኘት ትችላላችሁ። በድጋሚ ምንም ያረኩት ነገር የለም። ከኋላ እንደዚህ ጸጉሬን ብቻ ሰብስቤ ያዝ ማድረግ ነውና ይሄም የመጨረሻ የሚያምር ስታይል ነው። በእውነት በጣም ነው የወደድኩት። እነዚህን ሁለቱን ሁላ ወደ ላይ ማድረግም እችላለሁ፣ ግን እንደዚህ ሲተው የመጨረሻ የሆነ ነገር ይጨምራሉ ብዬ አስባለሁ። ስለዚህ መጀመሪያ የሞከርኩትኝ ሌላ ስታይል ይሄንን ነው የሚመስለው። እናንተ ምን ይመስላችኋል? አስተያየታችሁን ታች ንገሩኝ። እሺ ሌላ ቀጥሎ ለመሞከር ያሰብኩት እንደነገርኳችሁ ይሄኛው ነው። ሃፍ አፕ ሃፍ ዳውን ነገር ነው፣ ነገር ግን ከጎን ነው ክፍያውን ያደረጋችሁ። ስለዚህ ይሄንን ላስለቅቅና እሱን ደግሞ ቶሎ ብዬ ልሞክረው።
እሺ እንግዲህ ልክ ይሄኛው ደግሞ ሌላኛው ማለት ነው። እንደዚህ ለመሞከር ያሰብኩት ይሄንን ነው የሚመስለው። እንደምታዩት ልክ አሻንጉሊቷ ማኒኪን ነገሯ ላይ እንዳለው ማለት ነው ለማድረግ ሞክሬያለሁ። ትንሽዬ ይሄንን ጸጉሩን በደንብ ለማመሳሰል እንደዚህ ባረጋው ታቻው። ቀጣዩ ውጤቴ ደግሞ ይሄንን ነው የሚመስለው። ያው እሺ እንግዲህ እናንተ ከነዚህ ከሶስቱ ስታይሎች የትኛው የተስማማችሁ የሚለውን ታች አስተያየታችሁን ንገሩኝ። በድጋሚ እኔ እንደዚህ ወደ ላይ አንድ ማስያዙን በጣም ነው ወደድኩት። ማለት የመጨረሻ ያምራል። እንደዚህ የራሴን ጸጉርም እንደዛ ሳስይዘው ወደዋለሁ። ይሄ ደግሞ የበለጠ ለየት ያለ ስታይል ሆኖ ወድጄዋለሁ። በድጋሚ ጸጉሩ እንደ ልባችሁ መጫወት የምትችሉበት ጸጉር ነውና ይስማማችኋል። በተረፈ ሁሉ ነገር መግቢያ ላይ እንደነገርኳችሁ ታች ተዘርዝሮ ተጽፎ ሊንክ ተደርጎ ማግኘት ትችላላችሁ። በመጣው እስከምንገናኝ ድረስ ቻው። ዛሬ ዲቦራ ነኝ።